እንግዶች አሉ ዛሬ በጎ ነው እንግዲህ የእንግዶች ቀን ነው ማለት ይቻላል ንስር ማይክሮ ፋይናንሶች እንግዲህ እዚህ ተገኝተዋል በክብር እንቀበላቸዋለን ንስር ማይክሮ ፋይናንስ እነስትልኝ እግዚአብሔር ይመስገን እነስትልኝ እንዴት አለ ሰላም ናችሁ ወይ እንኳን ደህና መጣችሁ ሰላም ናችሁ ወዲህ እና ዙራትና እዚህ ተወለልን እስቲ እሺ መግባት ይቻላል እዚህ ጋር አንተ እንዴ ግድ የለም ኧረ እንጠጋጋለን አንድ እሱ ጋር ምን መጣ አዎ ካልሆነ ላስታውቅ ደስ ይለኛል ደስ ያለ እንግዲህ ንስር ማይክሮ ፋይናንስ እንግዲህ ካልተሳሳትኩኝ ለተወሰኑ አምስት ዓመት ሆኖ ንስር 10 ዓመት ለ10 ዓመታት በማይክሮ ፋይናንስ ዘርፉ ላይ እንቅስቃሴ ያደረገ ያለ ተቋም ነው እዚህ እንግዲህ አቶ ዳዊት ዋቅጅራ ዋቅጋሪ ዋቅጋሪ ለምንድነው ዋቅጅራ ነው የወሰድኩት ይቀራረባል ዋቅጅራ ማለት እግዚአብሔር አለ ማለት ነው ዋቅጋሪ ማለት ደግሞ እግዚአብሔር መልካም ነው ማለት ነው ዋው በጣም እግዚአብሔር መልካም ነው የንስር ማይክሮ ፋይናንስ የሆናቸው አቶ ሙልጌታ እምቢበል ምክትል አፒአር ናቸው እሺ አቶ ኦርቶዶክስ ተዋህዶ የሚባል ስም አለ በጣም ደስ ይላል እሺ ሞባላይዜሽን ዳይሬክተር ናቸው አቶ ተፈራ ደረጀ ከአይቲ ዳታቤዝ ዳይሬክተር ናቸው እዚህ የተገኙት በመጀመሪያ እንኳን ደህና መጣችሁ ለማለት እንወዳለን እናመሰግናለን በነገራችን ላይ ወጣቱ በጣም አክቲቭ ሆኗል አመራር ላይ ስራ ላይ አሁን ከተማውን በመንግስትም ተቋማት ይሁን በሚኒስቴር ደረጃ ወጣቱ በጣም ጥሩ ፖዚሽን ላይ ነው ያለው ከምንድን ነው የመጣው ይሄ ከዚህን ጀምር እስቲ እንዴ ወጣት ባይዘወይ ወጣት እንደሚታወቀው በደንብ ኢነርጂቲክ ሆኖ ፕሮዲዩስ ማድረግ የሚችል ኃይል ነው በፊት ወጣት ላይ ያለው እምነት ትንሽ ዝቅተኛ ነበር አሁን ግን ወጣት እየታመነ ነው ወደ አመራር እየመጣ ነው ጥሩ ሊደርሺፕ እየሰጠ ያለበት ሁኔታ ነው ያለው ወጣት እና እንደምታየው ንስር ሌሎቹ ምስታፎቻችን ብታይ በጣም ወጣቶች ናቸው በአብዛኛው በጣም ደስ ይላል መቄዶንያን እንደው የማየት እድል በእርግጠኝነት ይኖራቸዋል ምንም ጥያቄ የለውም እንደው መቄዶንያን ስታየው የሚሰማቸው ነገር ምንድነው እዚህ የሚያመጣን ጉዳይ እሱ ስለሆነ እስቲ መጀመሪያ ስለ መቄዶንያን ትንሽ ነገር በሉ እንግዲህ መቄዶንያን ከመጀመሪያው ጊዜ ጀምሮ እናየዋለን እኔ ፐርሰናሊ አንድ ሁለት ጊዜ የመጎብኘት እድል አግኝቼ ነበረ በጣም የሚገርም ታምረኛ ስራ የሚሰራ ኢንስቲትዩሽን ነው እንዲያውም ከመቄዶንያ ጋር እንድንሰራ ያነሳሳን ነገር እውነት ለመናገር በቃ መቄዶንያን አለመርዳት አይቻልም አሁን አለመርዳት አይቻልም ምክንያቱም መቄዶንያ መርዳት ማለት ራስህን መርዳት ማለት ነው ራስህን መርዳት ማለት ለምሳሌ መቄዶንያ ውስጥ ባለፈው ፕሬዘንት ሲደረግ 8000 አካባቢ የሚሆኑ ሰዎችና ከዚያ በላይ ሰዎች ዴሊ የተመገቡ የተለያየ የእርዳታዎች እየተደረገላቸው ነው የሚቆዩት እና እነዚህ ሰዎች የሆነ ጊዜ ላይ ለዚህች ሀገር ትልቅ አስተዋጽኦ ሲያደርጉ የነበሩ እቺን ሀገር ሲያገለግሉ የነበሩ ሰዎች ናቸው ለምሳሌ መምህራን አሉ ዶክተሮች አሉ ከተለያየ ሴክተር ፓይለቶች የነበሩ ሰዎች ሁሉ አሉ ከተለያየ ሴክተር ያሉና መቄዶንያን ዛሬ መርዳት ማለት ወንድሞች የሚረዱበት አባቶች እናቶች የሚረዱበት ህዝቡ ጓደኞች ዘመድህ ሁሉ የሚረዳበት አይነት ቦታ ስለሆነ መቄዶንያን ደስ ይያለን መርዳት ማገዝ እንፈልጋለን ያም ነው አነሳስቶን እንድንመጣ ያደረገን ግን ተጨማሪ የምትጨምሩት ካለ ከዚህ ጋር ተያይዞ ይሄ 53 ቀን እንቅስቃሴ አለና ብዙ የተማርንበት መድረክ ነው ብዙ ያየንበት ከገንዘቡ ባሻገር እዚህ ቦታ ላይ ብዙ ነገሮች እየተከናወኑ ነው ያሉት ሁላችንም በየዋለው ቅድም በአንድ ጠረጴዛ ያስቀመጠ ልዩነት ሳይኖር ያግባባን ሐሳብ ነው መቄዶንያ እንደው ስትሳል እንደው ትንሿን ኢትዮጵያ ሲምቦል ልታደርግ የምትችል ነችና ይሄንን ቫይቭ እንቅስቃሴስ እንዴት ተመለከት ነው ማን ይግባ እሺ እንግዲህ መቄዶንያ እየሰራ ያለው ነገር ይበል የሚያሰኝ ነው ሁላችንም የሚመለከት ነው አገራዊ ግዴታ አለብን ሰብአዊ ግዴታ አለብን ስለዚህ እንቅስቃሴው ደግሞ በአጠቃላይ ሲታይ በጣም ትልቅ ነው ሁሉን ያነሳሳ ነው ያለ ልዩነት ሁላችንም የሚመለከት በመሆኑ
በጣም ብዙ የህብረተሰብ አካላት ተሳትፎ አድርገውበታል፣ እያደረጉ ነው ያሉት። ግን በእኛ አስተሳሰብ በተለይ ገና ከዚህ በላይ ብዙ መስራት አለበት። ከእውቅና ጀምሮ ከተሳትፎ ጀምሮ ብዙ ነገሮች ገና መከናወን አለባቸው የሚል ሀሳብ ነው ያለኝ። የተጀመረው ነገር ግን እንቅስቃሴው ግን በጣም ይበል የሚያሳይ ነው። በጣም መልካም ስራ ነው። እግዚአብሔር ጉልበታቸውን ድካማቸውን ሁሉ ይክፈላቸው እላለሁ። አሜን አሜን። ያው የመጣችሁት እንደ ተቋም ነው፣ ያው ንስር ማይክሮ ፋይናንስን ወክላችሁ ነው። እስኪ እንደ ሰው እናውራና መስጠት ምንድን ነው የሚሰጠው ስሜት? እስቲ እሱ ላይ እንጨዋወት። ምክንያቱም ይሄ በጎነት፣ መስጠት፣ ማካፈል በስጋም ይሄ እንደው እንደ ሃይማኖት የተለያዩ ሃይማኖቶች ተከታዮች ልንሆን እንችላለን። እንደ ሃይማኖትም እንደ ስጋ የሚሰጠን ስሜት ምን ይመስላል የሚለውን ነው እስቲ። እሺ አመሰግናለሁ። ያው እንግዲህ መስጠት ትልቅ ስጦታ ነው። ለመስጠት መሰጠት ይፈልጋል። ሰው ዝም ብሎ ተነስቶ ከመሬት ተነስቶ መስጠት አይችልም። የመስጠት ልብ፣ የመስጠት ፍላጎት በውስጡ ሊኖር ይገባል። በመስጠት ውስጥ ቸርነት አለ። ቸርነት ከሌለው ጊቭ ኤንድ ቴክ ነው የሚሆነው፣ ሰጥቶ መቀበል ነው። መቄዶንያ ላይ የሚሰራው ስራ ወይም ሰዎች ቸርነትን ሲያደርጉ ዳይሬክት ቤኔፊት ፈልገው አይደለም። በዛ ላይ የሚሳተፉ ወይም ደግሞ የሚረዱ እህት ወንድሞች አባቶችን መርዳት ስለሆነ ከነሱ ምላሽ አይጠበቅም። ስለዚህ ቸርነት ማድረግ ትልቅ በመሳይም ትልቅ እሴት ነው ያለው። ቸርነትን ያደረገ ሰው ትልቅ በረከትን ያገኛል። ስለዚህ መቄዶንያን ሰዎች ሁሉ 8000 ሰዎችን መርዳት ብቻ ሳይሆን 8000 ሰዎችን የሚረዱ ሰዎች ወደ ቸርነት እንዲመጡ መንገድ እየጠረገ ያለ ነው። የራሳቸው ትሩፋት አላቸው። ይህንን በማድረጋቸው ሌሎች ሰዎች ደግሞ በጎ ነገርን በማድረግ በዚህ መልካም መንገድ ውስጥ እንዲያልፉ ትልቅ አስተዋጽኦ እያደረገ ነው። ለዛ ነው ቸርነትን ስናስብ ምናልባት ያው ከመጽሐፉ ምን ይላል? ተርቤ ያበላችሁኝ ተጠምቼ ያጠጣችሁኝ ሲል ሚራብ ሆኖ የሚጠማ ሆኖ ሳይሆን በሰዎች ላይ አድሮ ሰዎችን ማብላት ሰዎችን ማጠጣት አምላክን ፈጣሪን ማብላት ማጠጣት ነውና መቄዶንያን ደግሞ ይሄን ነው እያደረገ ያለው። በየቀኑ አምላክን ወይም ምሳሌ የሆኑትን ሰዎችን እየመገበ እየረዳ እያለበሰ ያለ ነውና በዚህ ውስጥ እንድንሳተፍ ማድረጉ ትልቅ በረከትና ትልቅ ቸርነት ነው። በጎነት ወይም ስጦታ የሚባለው በዚህ ነው እንግዲህ የምገልጸው። በጣም አሪፍ። ስለ ንስር ማይክሮ ፋይናንስ እንመጣበታለን። ሲመሰረት እንዴት ነው አሁን ያለበት ደረጃ የሚለው እናያለን። ግን እንደው ከዚሁ ከበጎነት ጋር እናያይዘውና ንስር እንደው ማህበራዊ ኃላፊነትን ከመወጣት አንጻር ምን እያደረገ ነው፣ ወደፊትስ ምን አስበዋል የሚለውን ቀድመን እንየው እስኪ። እሺ እንግዲህ እንዳልኩ ንስር ማይክሮ ፋይናንስ የዛሬ 10 ዓመት ጀምሮ ቀልጣፋና ምቹ የሆነ የብድርና የቁጠባ አገልግሎት እየሰጠ ያለ ኢንስቲትዩሽን ነው። እንግዲህ በስራውም ውጤታማ ነው። ብዙ ሰዎች ከንስር ብድር በመውሰድ ለራሳቸውም ተጠቅመዋል፣ የራሳቸውን ቢዝነስም አስፋፍተዋል፣ ለወገኖቻቸውም የስራ እድል ፈጥረዋል። ባይ ዘ ዌይ አንድ ሰው ብድር ወሰደ ማለት ከ3 እስከ 5 ሰው ላሉ ሰዎች የስራ እድል ይፈጥራል። ቢዝነሱን ሲያስፋፋ ወይ ቢዝነሱን ሲጀምር የስራ እድል ከፍቶ ነው ለሌሎቹ የሚጀምረው እና እስከ ዛሬ ድረስ ከ30,000 ሰው በላይ የተለያዩ የብድር አገልግሎቶች መጥቶ ከንስር ወስዷል። ሂሳቡን እንግዲህ ካልኩሌት አድርጎ መድረስ ይቻላል። ብዙ ሰው ስራ እንዲኖራቸው፣ ስራ ፈጥረው እንዲሰሩ፣ ስራቸውን እንዲስፋፉ፣ ላይፋቸውን ኢምፕሩቭ እንዲያደርጉ አድርጓል ንስር። የተለያዩ የበጎ አድራጎት ስራዎችም ላይ ተሳትፏል ንስር በደንብ። ከአሁን ፊት ከኦቲዝም ሴንተር ኒያ ፋውንዴሽን ከሚባል ጋር ከሌሎችም በምንድን ነው ይሄ ኮቪድ ባጋጠመ ጊዜ ብዙ የበጎ አድራጎት ስራዎችን አድርጓል ንስር እና ሌሎችንም አሁን ለምሳሌ ሊስቱን ያልያዝንም እንጂ በሰፊው የበጎ አድራጎት ስራ ላይ ይሳተፋል። እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ ስለምናየው በዛ መንገድ እንጠቀማለን። በጣም አሪፍ። እስኪ ስለ ተቋሙ እናውራ። ሲጀምር የነበረው ካፒታል የባለ አክሲዮን ወይ ደግሞ የነበረው ነገርና አሁን ደግሞ ላይ ንስር ምን ደረጃ ላይ ደርሷል? ምክንያቱም እሱ ነው ትልቁ እንግዲህ ለሰዎች ምስክር የሚሆነውና ሌላው ደግሞ ምንድነው የተለየ አገልግሎት ንስር ከሌሎቹ ማይክሮ ፋይናንሶች ምንድነው ለየት የሚያደርገው? እንግዲህ ንስር ማይክሮ ፋይናንስ ከተመሰረተ 10 ዓመታት አልፏል። በእነዚህ 10 ዓመታት ጊዜ ውስጥ ሲመሰረት ጀምሮ የነበረው ዓላማ
አብዛኞቹ ባንኮች እንደሚታወቀው ከብዙሃኑ ገንዘብ ወይም ቁጠባ በማሰባሰብ በአብዛኛው ለኮርፖሬት ከስተመሮች ወይም ደግሞ ለትልቅ የቢዝነስ ተቋማት ብድር በማቅረብ ይታወቃሉ። በተቃራኒው ደግሞ ወይም በሌላ በኩል ደግሞ አብዛኞቹ የማይክሮ ፋይናንስ ተቋማት በጣም ገጠራማ አካባቢዎችና ጥቃቅን የሆኑ ብድሮችን በማቅረብ ይታወቃሉ። አብዛኞቹ የመንግስትና የተወሰኑ ደግሞ የኤንጂኦ ቤዝድ የሆኑ ናቸው። ንስር ማይክሮ ፋይናንስ ሲቋቋም በሁለቱ መካከል የተዘነጉ የህብረተሰብ ክፍሎች አሉ በሚል መካከለኛና ቢዝነስ ላይ የተቋቋሙ ንግድ ተቋማትን ለመደገፍ የፋይናንስ አቅርቦት ለመስጠት ተደራሽነት ለማድረግ ዓላማ አድርጎ የተቋቋመ የግል ማይክሮ ፋይናንስ ተቋም ነው። ሲቋቋም በ206 የኢንስቲቱሽናል እና የግል ባለአክሲዮኖች የተቋቋመ ነው። መነሻ ካፒታሉ 7 ሚሊዮን ብር ነው። የተፈረመ ካፒታሉ ወደ 14.6 ሚሊዮን ገደማ ነበረ። ያኔ ያው ከመጀመሪያው ጀምሮ ከምስረታው አቶ ዳዊት ዋጋሪ ዋና ስራ አስፈጻሚ ሆነው የጀመሩበት ነው ማለት ነው። በሁለት ቅርንጫፎች ነው ስራ የጀመረው። ያኔ ከ6 ከ7 ያልበለጡ ሰራተኞች የነበረበት ነው። በዚህ 10 ዓመታት ጊዜ ውስጥ በጣም በርካታ የፋይናንስ አቅርቦት የሰጠበት ሂደት ነው የነበረው። ዛሬ ላይ ስንመለከት ከ20 ቅርንጫፎች አካባቢ ያሉበት በመላው ሀገሪቱ ያሉት በአብዛኛው ከ250 በላይ ሰራተኞች የስራ እድል ፈጥሯል። ወደ 30 ሺህ አካባቢ ከስተመሮችን ወይም ደግሞ ደንበኞችን እያስተናገደ ይገኛል። ለየት አድርጎ የሚሰራው ነገር ምንድነው? ማይክሮ ፋይናንስ ገንዘብ ማቅረብ፣ ቁጠባ መሰብሰብ የተለየ ስራ አይደለም፣ ግን በተለየ መንገድ ንስር ማይክሮ ፋይናንስ ይሰራዋል። እንዴት ነው ማለት ነው? የመጀመሪያው ዓላማው ቁጠባን ለቆጣቢዎቹ ወይም ለአስቀማጮቹ የተሻለ ወለድ ወይም ኢንተረስት በመክፈል ከኢንፍሌሽኑ የተቀራረበ ከኢንፍሌሽኑ በላይ ነው ብለን ባናስብም ከኢንፍሌሽኑ ወይም ደግሞ ከዋጋ ንረቱ የተቀራረበ የሆነ ወለድ በመክፈል አስቀማጮቹ ልክ እንደ ቢዝነስ ወይም ደግሞ እንደ ኢንቨስትመንት ቆጥረውት የተሻለ ወለድ በማግኘት ፍሌክሲብሊ ለሰዎቹ ለህብረተሰብ ክፍሎቹ የቁጠባ አገልግሎት ያቀርባል ማለት ነው። ከዛ በተጨማሪ ደግሞ የሰበሰበውን ቁጠባ ለመካከለኛና ለጥቃቅን የቢዝነስ ተቋማት ለመካከለኛ ቢዝነስ ተቋማት ገንዘብ በማቅረብ በብድር መልክ ገንዘብ በማቅረብ ድጋፍ ያደርጋል ማለት ነው። ይሄ ነው የሚሰራው ስራ። በጣም ፈጣን የሆነ ብድር የሚሰጠው ነገሮች ተሟልተው ከመጡ በአንድ ሳምንት ጊዜ ውስጥ ብድሮቹ ተጠናቀው ሰው ለፈለገው ዓላማ ብድሩን እንዳይውለውና ፍሌክሲብል ደግሞ እየከፈለ እንዲሄድ የሚያደርግ የገንዘብ ተቋም ነው። በጣም አስተማማኝ ነው፣ ትርፋማ ነው። ብዙ ደንበኞች ወደውት የሚሰሩት ተቋም ነው። ስለዚህ እንደተባለው ወጣቶች ነው በአብዛኛው ደግሞ እየመራን ያለ ነው። ስለዚህ ትልቅ አስተዋጽኦ እያደረገ እንደሆነ የሚለውን ለማስመር ነው። እናመሰግናለን። በጣም አሪፍ። የመጨረሻ ጥያቄ ላድርገውና አክሲዮን ይሸጣል ንስር ማይክሮ ፋይናንስ። ወደፊትስ ምን እቅድ ይዞ እየሰራ ነው? ለከስተመሩ ምን አይነት እቅድ አለው? ወደፊት ይመለስ አይመለስ አላውቅም። እንግዲህ ሀሳቡ ውስጥ ገብቼ ከሌሎች ማይክሮ ፋይናንስስ በምን ይለያል የሚለው ተመለሰ እንዴ? የተለየ አንዳንድ ተቋማት የራሳቸው የሆነ የተለየ ሰርቪስ ብለው የሚጠሩት አለ እና እንደሱ አይነት ነገር አለ ወይ? ካፒታል እንግዲህ 7 ነው 14 ሚሊዮን የሚል ነገር ሰምቻለሁ። አሁንስ ምን ያህል ደረሰ? እንግዲህ ንስር ማይክሮ ፋይናንስ ከሌሎቹ የተመሳሳይ የፋይናንስ ኢንስቲትዩሽኖች ምን ይለየዋል የሚለውን በአጭሩ ለማስቀመጥ በጣም ፈጣን የሆነ የብድር አገልግሎት ይሰጣል። ብዙ ጊዜ ካየህ ከሳምንት ባነሰ ጊዜ ውስጥ የብድር አገልግሎት ይሰጣል። ይሰጣል። የፕሮሰስ የሚያራዝመው ቢሮክራሲ የለውም። ቢሮክራሲ የለም። አላስፈላጊ ቢሮክራሲዎች የሉም። ደንበኛው ማሟላት ያለበት ነገር ግልጽ ነው። ያን አሟልቶ እስካመጣ ድረስ within less than 5 days አንድ ሰው ብድር ሊያገኝ የሚችልበት አሰራር አለው። ይሄ አንድ ለየት የሚያደርገው ነው። ሌላኛው ደግሞ ንስር ማይክሮ ፋይናንስ ላይ መቆጠብ ማለት ኢንቨስት ማድረግ ማለት ነው። እንዴት? በጣም ጥሩ ወለድ ነው የምንሰጠው ለቆጣቢዎች። ከሌሎቹ ከፍ ይላል። ከሌሎቹም ከፍ ይላል። ሌላው ደግሞ ምንድነው የአከፋፈል ስርዓቱ ራሱ ይለያል። ለምሳሌ ትልልቅ ሰዎች አባቶቻችን ሆነው በደሞዝ ሲኖሩ የነበሩ ኮንቲኒየስሊ መንዝሊ ደሞዝ የሚያገኙ የነበሩ አባቶቻችን አሉ። አሁን እኛ ጋር እየቆጠቡ በጣም ደስተኛ ሆነው እየተጠቀሙ ነው ያሉት። ሌሎቹም መተው ንስር ማይክሮ ፋይናንስ ላይ ቆጥበው ተጠቃሚ እንዲሆኑ በዚህ አጋጣሚ እኔም
መጋበዝ እፈልጋለሁ። መጀመሪያ ሙሌ በደንብ አስቀምጦታል። ስራ ስንጀምር በአንድ ብራንች ነው የጀመርነው። 7 ሰዎች ሆነን የጀመርነው ኢንክሉዲንግ ጽዳት ከሚያጸዳ ሰው በርም ከሚጠብቅ ሰው ጋር ሆኖ 7 ሰው ሆነን የጀመርነው። ዛሬ 200 ሰራተኞች አልፏል። የንስር ሰራተኞች 200 አልፏል። ሌላኛው ስራ ስንጀምር ደግሞ ወደ 7.1014 ሚሊዮን ብር ነው ይዘን የተነሳ ነው። ትንሽ ብር ነበር የዛሬ 10 ዓመት። ለነገሩ ትልቅ ነው 7 ሚሊዮን ብር። አሁን ግን ዛሬ የተከፈለ ካፒታሉ ራሱ ከ540 ሚሊዮን ብር በላይ አልፏል። እንዲያውም በጣም ቆንጆ የሆነ ፐርፎርማንስ ያለው ኢንስቲትዩሽን ነው። ትልቅ የራሱንም ቢልዲንግ ሩዋንዳ አካባቢ የራሱን ቢልዲንግ ይሄ 8 ፍሎር ያለው ቢልዲንግ ገዝቶ በራሱ ቢሮ ውስጥ ነው አገልግሎት እየሰጠ ያለው። ስለዚህ ለዲፖዚተሪ ለቆጣቢዎች አስተማማኝ ነው፣ ለተበዳሪዎች ምቹ ነው። ቀደም ሲጀምር ቀልጣፋና ምቹ ያልኩ በፕራክቲካሊ ንስር ውስጥ አለ ማለት ነው። እንደዚህ አይነት ጥሩ አገልግሎት እየሰጠ ብዙ ደንበኞቻችን ደስተኞች ናቸው። አንድ ደግሞ ሌላው ለየት የሚያደርገው ከደንበኞች ፍላጎት ነው ብንነሳ። ደንበኞች ምን ይፈልጋሉ የሚሉትን አጥንተን እነሱ የሚፈልጉትን አይነት አገልግሎት ነው ዴሊቨር የምናደርገው። የተለያዩ አይነት የብድር አይነቶች አሉ፣ የተለያዩ አይነት የቁጠባ አይነቶች አሉ። ሁሉንም ህብረተሰቡ መጥቶ ከንስር መጠቀም ይችላል በደንብ ማለት ነው። በጣም ትልቅ ነገር ነው። በማይክሮ ፋይናንስ ደረጃ ግን ሀገሪቷ ላይ ምን ያህል ማይክሮ ፋይናንሶች እንዳሉ ይታወቃል? በቁጥር ነው መገመት ወይ? አዎ አሁን ቅርብ ጊዜ አንድ ዳታ ስናይ ነበረ ወደ 62 የሚሆኑ የማይክሮ ፋይናንስ ኢንስቲትዩሽኖች አሁን ኦፕሬት እያደረጉ ነው ኢትዮጵያ ውስጥ አክቲቭ ናቸው፣ እየሰሩ ያሉ አሉ። ላይሰንስ ወስደው ባይዘወይ ማይክሮ ፋይናንስ ማለት ከኢትዮጵያ ብሔራዊ ባንክ የላይሰንስ ፈቃድ ተሰጥቶት እና በየጊዜው ቁጥጥር እየተደረገበት የሚሰራ ተቋም ነው። ኢትዮጵያ ውስጥ የፋይናንስ ተቋም የሚባሉት 3 ናቸው። አንዱ ማይክሮ ፋይናንስ ነው፣ አንዱ ኢንሹራንስ ነው፣ አንደኛው ደግሞ የባንኮች ናቸው። እነዚህ ማለት ብሔራዊ ባንክ ላይሰንስ ይሰጣቸዋል፣ ተገቢውን ቁጥጥር እያደረገ ስራቸውን የሚሰሩ ኢንስቲትዩሽኖች ናቸው። ስለዚህ ማይክሮ ፋይናንስም አንድ ሌጋሊ ኮምፕላይንት የሆነ ኢንስቲትዩሽን ነው። ስለዚህ ሰዎች መጥተው ሲቆጥቡ ሴፍ ናቸው ማለት ነው። የሚቆጥቡት ገንዘባቸውን ነገ እናገኛለን ወይ ብሎ የሚያስቡት ነገር አያሳስባቸውም ማለት ነው። ሴኪውርድ ነው። ተገቢ የሆነ ቁጥጥር የሚደረግበት ኢንስቲትዩሽን ነው። በጣም አሪፍ። እንግዲህ 62 የማይክሮ ፋይናንስ ተቋማት አሉ። እዚህ እንግዲህ በማይክሮ ፋይናንስ ደረጃ 1-2 ማይክሮ ፋይናንሶች መጥተዋል። እናንተም መጥታችኋል። በቀጣይም የተዘጋጁ እንዳሉ መረጃዎች አሉን። ግን 62 ቁጥሩ ቀላል አይደለም። ባንኮች 1-2 ንግድ ባንክና የአባይ ባንክ ከግሎቹ ቀዳሚ በመሆን መጥተዋል። እንግዲህ ከ32 በላይ ወይም 32 አካባቢ ባንኮች አሉ ተብሎ ይገመታል። እና እስኪ ማይክሮ ፋይናንሶቹን ጋብዟቸው። እናንተ እንደመጣችሁት መቼም ዓላማው ገዝቷችሁ ነው፣ እንደ ሰውኛ እንደ ተቋም ብቻ ሳይሆን እንደ ሰውኛ ሀሳቡ ገዝቷችሁ ነው። እና መሰል ተቋማት በተለይ በእናንተ ጉዳይ ላይ ያሉ ወይም እንደናንተ መሰል ስራ የሚሰሩትን ወደዚህ ወደ መቄዶንያ ሀሳብ እንዲመጡ ኢንቫይት አድርጓቸው እስኪ። በጣም ደስ እያለን ነው ኢንቫይት ብናደርጋቸው። ያው ቅድም ጓደኞቼም ሲያነሱት እንደነበረው ይሄ በጣም የተቀደሰ ተግባር ነው። ስለዚህ ሁሉም የማይክሮ ፋይናንስ ተቋማት ወደ መቄዶንያ መታችሁ የምትችሉትን ድጋፍ እንድታደርጉ በትልቅ አክብሮት እንጋብዛለን። ዴፊኔትሊ እንደምትመጡ ደግሞ ትልቅ ተስፋ አለን። እንዳልኩት ያው መቄዶንያ ማገዝ ማለት ራስን ማገዝ ነው። ራስህን ለማገዝ ደግሞ ሰው ወደኋላ አይልም። ባላቸው አቅም መጥተው ያግዛሉ የሚለውን ሀሳብ አነሳለሁ። ቴንኪው ይጌ ጋብዛቸው። በጣም እናመሰግናለን። ለመናገር ትልቅ ኃላፊነት ነው። ማህበራዊ ኃላፊነትን ተቋም የራሱ ኢንቨስትመንት ስራል። ቅድም እንደተባለው ሰዎች እንዲረዱ ማይክሮ ፋይናንሶች በጣም አነስተኛ ገቢ ያላቸው ሰዎች ቢያንስ የተሻለ ገቢ እንዲኖራቸው እነሱ ብቻ ሳይሆን ቤተሰባቸው ገቢ እንዲያገኝ ማድረግ በራሱ ሀገራዊ ኃላፊነትን መወጣት ነው ማለት። ሙቅ ለጉንፋን እግረ መንገድ ለሆድ እንደ ቢዝነስን ብናስበው ቢዝነስ ነው። እንደገና ደግሞ ማህበረሰቡን የሚጠቅም ቢዝነስ ሲሆን ደግሞ በጣም ጥሩ ነው። ከዛ ደግሞ አለፍ ብሎ እንዲህ ማህበራዊ ኃላፊነት ላይ መወጣት እንደ ተቋም የሚያስመሰግን ነገር ነው። እዚህ ቦታ ላይ ስለተሳተፋችሁ ከልብ እናመሰግናለን።
ወደዚህ እንወጣና እንግዲህ ሁለት ነገሮች ናቸው መልእክት የሚቀረን። አንደኛው ንስር ማይክሮ ፋይናንስ ወደፊት ምን አስቧል ያዝልኝና፣ ሁለተኛ ከመቄዶንያስ ጋር ወደፊት ምን እቅድ አለው አያይዘን እንመልሳለን። እጃቸው ከምን ነው እንግዲህ እዚህ ጋር እንለፍ። እቅዱን ጋር ምን መስራት አስሯል? መልእክት ማስተላለፍ ይቻላል? እንግዲህ ንስር ማይክሮ ፋይናንስ ከአሁን በፊትም በሰፊው ይሄ የበጎ አድራጎት ስራዎች ላይ ሲሳተፍ የነበረ ተቋም ነው። አሁን ደግሞ ከመቄዶንያ ጋር በስፋት ለመስራት በደንብ አቅደናል። ዛሬ ይዘን የመጣነውም ነገር አለ። እሱን እንሰጥና ወደፊት ግን በደንብ አጠናክረን በሰፊው ከመቄዶንያም ጋር ለመስራት ቃል እንገባለን። ይህን ማለት ፈልጋለሁ። ቴንኪው። እንግዲህ ምንድነው እንደተባለው ንስር ማይክሮ ፋይናንስ የመቄዶንያን በር ሲያንኳኳ ዛሬ የመጀመሪያ ጊዜ ሊሆን ይችላል። ግን በቀጣይ በደንብ ንስር መቄዶንያን እንደሚያግዝ ቃል እየገባ ከጎኑ እንደሚሆን ቃል እንገባለን። በማኔጅመንቱም በሰራተኞች ስም ቃል እንገባለን። ከዚህ ባሻገር ግን ንስር ወደፊት ምን አቅዷል ለተባለው ጥያቄ ንስር ማይክሮ ፋይናንስ እንደተባለው ለየት ባለ መንገድ የገንዘብ አቅርቦት የሚያቀርብ ተቋም ነው። ወደፊት አሁን ካሉት 20 ቅርንጫፎች ባሻገር በቴክኖሎጂው በደንብ ተደግፎ ቢኮዝ አሁን ከረንትሊ ወደ ዲጂታል እየሄድን ስለሆነ እንደ ሀገርም እንደ ዓለምም ዲጂታል በሆነ መንገድ የቁጠባና የብድር አማራጮችን በማቅረብ በጣም በርካታ የገንዘብ አቅርቦት ለማቅረብ ነው በእቅድ ያለው። ምክንያቱም በኮንቬንሽናል መንገድ ወይም ደግሞ ቢሮ ብቻ በመክፈት ተደራሽ ማድረግ በጣም አስቸጋሪ ነው የሚሆነውና ከዚህ ረገድ አንጻር በቴክኖሎጂ በደንብ ተደግፎ የተሻሉ ዲማንድ ቤዝድ ወይም ደግሞ ህብረተሰቡን ያማከሉ ፍላጎትን ያማከሉ የብድርና የቁጠባ አማራጮችን በማቅረብ ከዚህ ቀደም ካረግናቸው ባሻገር በተሻለ ሁኔታ ለመስጠት እቅድ አድርጎ ይንቀሳቀሳል ማለት ነው። በጣም እናመሰግናለን። እንግዲህ እንደሚታወቀው ቢኒ ከፍተኛ የስራ ጫና እንዳለበት እናውቃለን። የአጋጣሚ ሆኖ ደግሞ እንደ ድል አንዳንድ ተቋማት ላይ ለመጎብኘት ሲመጣ ይገኛል እና እንግዲህ የአጋጣሚ ሆኖ ንስርም እድለኛ ነው ማለት ይቻላል። የምንወደው የምናከብረው ቢኒ በመካከላችን አለ። ቅድም የፌዴራል መጀመሪያ ደረጃ ዳኞችን ተቀብሎልን ነበረ። አሁን ደግሞ የንስር ማይክሮ ፋይናንስ ከፍተኛ አመራሮችን እንግዲህ እንዲቀበልልን ቢኒን በክብር እንጋብዛለን። ቢኒዬ እንግዲህ ከንስር ማይክሮ ፋይናንስ ነው እዚህ የተገኙት። ከዚህ ቀደምም እንግዲህ አንድ ሁለት ማይክሮ ፋይናንሶች ተገኝተዋል። ለመምጣትም እያኮበኮቡ ያሉ እንዳሉ በተወሰነ መልኩ መረጃ አለን። እንግዲህ ንስር ማይክሮ ፋይናንስ እንደነገሩን በ7 እና በ14 ሚሊዮን ብር በጀት ተነስቶ ዛሬ ላይ ከ500 ሚሊዮን ብር በላይ ካፒታል አፍርቷል። ለ200 ሰራተኞች የስራ እድል ፈጥሯል። በርካታ ሰዎች ደግሞ በአነስተኛና እንደዚህ ምንድነው በዝቅተኛ ገቢ ያላቸው ሰዎች ስራ ተጠቃሚ በማድረግ ደረጃ ሰርቷል። ቀደምም ብያለሁ። ሙቅ ለጉንፋን እግረ መንገድ ለሆድ ነው ቢዝነስም እየተሰራ ነገር ግን ደግሞ አቅም የሌላቸው ሰዎች ከዚህ ተጠቃሚ እንዲሆኑ እያደረገ ነው። ዛሬ ደግሞ ማህበራዊ ኃላፊነትን ከመወጣት አንጻር ከመቄዶንያ ጎን እንቆማለን ብለው ንስሮች እዚህ ተገኝተዋል ማለት ነው። ቢኒ መልእክቱን ከማስተላለፉ በፊት ቢኒዬ ቼኩን ብናስረክብ ደስ ይለኛል። እንግዲህ ንስር ማይክሮ ፋይናንስ የ500,000 ብር ድጋፍ አድርጓል። በጣም እናመሰግናለን። እንግዲህ ንስር ማይክሮ ፋይናንስ ከራሱ ብቻ ሳይሆን ሰራተኞችንም ይመስለኛል አስተባብሯል። ስለዚህ አመራሩንም ሰራተኛውንም ኃላፊዎችንም እንደ ንስርም እንደ ተቋምም ከልብ እናመሰግናለን። ቢኒዬ
በጣም አመሰግናለሁ። ንስር ማይክሮ ፋይናንስ ያደረጋችሁልን ድጋፍ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ትልቅ ድጋፍ ነው ያደረጋችሁልን። መቄዶንያ ያለምንም የውጭ ፈንድ የሚሰራ ድርጅት ነው። በቀን 2.5 ሚሊዮን ስናወጣ 45 ቅርንጫፍ ስንል ሰዎችን ስናስገባ ይህን ሁሉ የምንሰራው እንግዲህ ያለ ቋሚ ገቢ ነው። ስለዚህ 500 ሺህ ብር ድጋፍ ማለት ለመቄዶንያ በጣም ትልቅ ድጋፍ ስለሆነ ንስር ማይክሮ ፋይናንስን እጅግ አድርጌ አመሰግናለሁ። እንግዲህ የእነሱን ደግሞ አርያነት አይታችሁ ሌሎች ደግሞ ማይክሮ ፋይናንሶች ቅድም እንደሰማሁት ወደ 62 ማይክሮ ፋይናንሶች አሉ። ስለዚህ ሁላችሁም እንደዚሁ ብታደርጉልን ድጋፍ በጣም ይጠቅመናልና እባካችሁን ሌሎችም ማይክሮ ፋይናንሶች፣ ኢንሹራንሶች፣ ኢቭን ባንኮችም አሁን በዚህ ፕሮግራም ላይ ንግድ ባንክና የአባይ ባንክ ድጋፍ አድርገውልናል። ሌሎች ባንኮች በእርግጥ ከዚህ ቀደም የምትደግፉን ባንኮች አላችሁ፣ እናመሰግናለን። ግን ሌሎችም ባንኮች ወደ 20 ባንክ ነው ያለው፣ 30 ደርሰዋል። ኢንሹራንስም እንደዛው፣ ማይክሮ ፋይናንስም እንደዛው። ስለዚህ ባንኮችም ኢንሹራንሶችም ማይክሮ ፋይናንሶችም እንደዚህ ድጋፍ ብታደርጉልን። አሁን እያያችሁ ነው፣ ሰው ቀለበቱን እየሰጠ ነው፣ ጆሮ ጌጥ እየሰጠ ነው፣ ኩላሊቴን ሁሉ እስከ መስጠት ደርሷል የሰው ተነሳሽነት እና በእርግጥ ብዙዎቻችሁ ከዚህ ቀደም የደገፋችሁ ናችሁ። ነገር ግን አሁንም ደግሞ የበለጠ ብትረዱን የበለጠ በረከት ስለምታገኙ አደራ ላለው ባንኮችን፣ ኢንሹራንሶችን፣ የማይክሮ ፋይናንሶችን እና ሌሎች ደግሞ ድርጅቶችም እንደዚሁ ብዙ ሰራተኛ ያላችሁ ባለፈው ንግድ ባንክ አይታችኋል። ከሰራተኛ ብቻ 18 ሚሊዮን ብር ባንኩ 12 ሚሊዮን ነው እና ሁሉም መስሪያ ቤት ሰራተኞች ድጋፍ እንድታደርጉልን፣ በተለይ ደግሞ ብዙ ሰራተኛ ያላችሁ እንደ አየር መንገድ፣ ሚድሮክ፣ ኢትዮ ቴሌኮምም እየተዘጋጁ ነው አሰምቻለሁ። ሌሎችም እንደዚሁ ብታግዙን ብዙ ሰዎች መለወጥ እንችላለን። መቄዶንያ በትንሽ ብር ብዙ የሚሰራ ድርጅት የእግዚአብሔር በረከት ያለበት ስለሆነ አግዙን እላለሁ። ንስር ማይክሮ ፋይናንስ እግዚአብሔር ይስጥልን። በጣም እናመሰግናለን። እንግዲህ ንስር ማይክሮ ፋይናንስ ለተደረገው አስተዋጽኦ ቢኒ እንዳለው በአረጋውያኑ ስም ከልብ እናመሰግናለን። የቢኒን መልእክት ለማጠናከር ያክል ነው። በተለይ እንግዲህ ከከተማችን ይሁን ከከተማችን ውጪ ከ62 በላይ ማይክሮ ፋይናንሶች አሉ፣ ትልቅ እንቅስቃሴ እያደረጉ ያሉ። የመጡትን ስናመሰግን ያልመጡትን ደግሞ እንዲመጡ እንጋብዛለን። በዚህ ሀገራዊ ንቅናቄ ላይ ታሪካዊ ነው፣ በነገራችን ላይ ለሁላችንም ታሪክ በሆነው በዚህ የመቄዶንያ ገቢ ማሰባሰቢያ ላይ ተገኝታችሁ የበኩላችሁን አስተዋጽኦ እንድታደርጉ አብሮነታችሁንም እንድታሳዩ እንጋብዛለን። ባንክ ቅድም ቢኒ ብሎታል። 2 ባንኮች ግንባር ቀደም በመሆን ያው ለባንኮች እናት የሚባለው ንግድ ባንክ መጥቶ የመጀመሪያውን ድጋፍ አድርጓል። ንግድ ባንክ እንግዲህ ቀደምም በተደጋጋሚ ከመቄዶንያ ጎን በመቆም አስተዋጽኦ የሚያደርግ ባንክ ነው። ይህንን እንቅስቃሴ ከመጀመራችን ጥቂት ጊዜያቶች በፊት ቀድሞ የ100 ሚሊዮን ብር ድጋፍ አድርጎልን ነበረ። ይሄ እንቅስቃሴ ከተጀመረ ደግሞ ከሰራተኛውም ከአመራሩም ከባንኩም ጭምር 30 ሚሊዮን ብር ድጋፍ አድርጎልናል። እንዲሁም አባይ ባንክ ከግሉ ባንኮች ቀዳሚ በመሆን የ10 ሚሊዮን ብር ድጋፍ አድርጎልናል። ሌሎች ባንኮችስ የት ናቸው? ቢኒ እንዳለው በነገራችን ላይ እስከ ዛሬ በርካታ ባንኮች ከመቄዶንያ ጋር አብረው ይሰራሉ። ለሱ በጣም ልባዊ ምስጋናችንን እናቀርባለን። ነገር ግን መቼም ሆድ አየሁ አይልም አይደለ? ዛሬም ይፈልጋል፣ ነገም ይፈልጋል። አገልግሎቱ ሰፊ ነውና በቋሚነት አብሮ መሰለፍ ይጠይቃል። ባንኮች እንደዚህ ትልልቅ ባንኮች ለምሳሌ አንጋፋው አዋሽ ባንክ አለ፣ አቢሲኒያ፣ ዳሸን፣ ወጋገን፣ አንበሳ እያልን ብንዘረዝራቸው አማራ ባንክ፣ ጸደይ ባንክ፣ ፀሐይ ባንክ፣ ሲንቄ ባንክ፣ ኦሮሚያ ባንክ በርካታ ባንኮች አሉና ወዴት ናችሁ? ብቅ በሉ። በትምህርት ቤትም ደረጃ የተደረጉ እንቅስቃሴዎች አሉ። ትምህርት ቤቶች 1-2 ሃርመኒ ሄልስ እና ሜሪላንድ ትምህርት ቤቶች መጥተው እዚህ ትልቅ ድጋፍ አድርገዋል። የአርያነት ስራ ሰርተዋል። ከተማችን ላይ ደግሞ ከ4000 በላይ ትምህርት ቤቶች አሉ ተብሎ ይታሰባልና እናንተስ ወዴት ናችሁ? ሆስፒታሎች፣ በከተማችን ትልልቅ ሆስፒታሎች አሉ፣ የሚታወቁ የንግድ ወይም የግል ሆስፒታል የምንላቸው ፋብሪካዎች፣ ግለሰብ ባለሀብቶች በዚህ እንቅስቃሴ ውስጥ እንዲሳተፉ እንጠይቃለን። እስካሁንም ላደረጉት ነገር በአረጋውያኑ ስም እናመሰግናለን። ማይክሮ ፋይናንሶችን ንስር ማይክሮ ፋይናንሶችን በክብር እንሸኛለን። እግዚአብሔር ያክብርልን። መልካም ጊዜ። የቀረንን ካለ እናመሰግናለን። እሺ፣ ቴንክ ዩ። ሰላም ሁኑልን። እናመሰግናለን። እሺ፣ 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 ቴንክ ዩ። ዛሬ